ሰላም እንዴት ናችሁ? እኔ ደህና ነኝ ያለው እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራማችን የምናየው ሜዲሲናል ኬሚስትሪ ፓርት 3 ይሆናል። በባለፈው እንግዲህ ፓርት 1 እና 2 አይተናል። ያላያችሁት ካላችሁ ተመልሳችሁ ይት ፓርት 1 እና ፓርት 2 ደግሞ ያጣችሁት ካላችሁ ፕሌሊስት ገብታችሁ ወይም የኮሜንት መጀመሪያው ስፔስ ላይ ሊንኩን አስቀምጥላችኋለሁ። እንደርሶ ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ስለዚህ ሊንኩን በመጫን ተመልከቱት። በጣም ጠቃሚ ቪዲዮዎች ናቸው። ሜዲሲናል ኬሚስትሪ እንግዲህ ኢን ሲምፕል ዌይ አንደርስታንድ ለማድረግ እንግዲህ ሶስት ነገሮችን ብቻ ነው መያዝ የሚጠበቅባችሁ። የመጀመሪያው ፋርማኮፎር ነው፣ ሁለተኛው ፕሮቶታይፕ ነው፣ ሶስተኛው ስትራክቸራል አክቲቪቲ ሪሌሽንሺፕ ወይም ሳር የተባለ አክሮኒም የሚደረገው ነው። ኢን ሲምፕል ዲፊኒሽን እያንዳንዳቸውን ስንመለከት ፋርማኮፎር ማለት ኤቭሪ ድረግ ሃዝ ኢትስ ኦን ኬሚካል ስትራክቸር፣ እያንዳንዱ ድረግ የራሱ የሆነ ኬሚካል ስትራክቸር አለው። ነገር ግን ከዛ ኬሚካል ስትራክቸር ውስጥ ግን ስፔሲፊክ የሆነው ኬሚካል ስትራክቸር ወይም ፋንክሽናል ግሩፕ ነው አፍተር አድሚኒስትሬሽን ኦፍ ዘ ድረግ ሂዶ ከታርጌቱ ወይም ከሪሴፕተሩ ጋር ባይንድ በማድረግ ፋርማኮሎጂካል አክቲቪቲ ወይም ፊዚዮሎጂካል አክቲቪቲ ቼንጅ የሚያመጣው ከአንድ ድረግ ኬሚካል ስትራክቸር ሂዶ ከሪሴፕተሩ ጋር ባይንድ የሚያደርገውና ፊዚዮሎጂካል ቼንጅ እንዲመጣ የሚያደርገው ያ ፋርማኮፎር ይባላል ማለት ነው። ሁለተኛው ፕሮቶታይፕ ነው። ፕሮቶታይፕ የምንለው እንግዲህ እያንዳንዱ ድረግ የራሱ ክላስ ኦፍ ዘ ድረግ አለ። ከዛ ክላስ ኦፍ ዘ ድረግ ግን መጀመሪያ የተገኘው ድረግ ምን ይባላል? ፕሮቶታይፕ ይሆናል። ያ ፕሮቶታይፕ የተባለው ድረግ እንግዲህ ለሌሎቹ ድረግ ለዛ ክላስ ኦፍ ዘ ድረግ ለሌሎቹ ድረግ መገኘት ዋና ምክንያት ወይም የመጀመሪያ ስለሆነ ነው ፕሮቶታይፕ የተባለው ማለት ነው። ፎር ኤግዛምፕል ቤታ ብሎከሮችን ስንመለከት ቲሞሎል፣ ስሞሎል፣ ፕሮፕራኖሎል፣ ፔምፕቶሎል፣ ፒንዶሎል፣ አሲፕቶሎል፣ አቴኖሎል እንደዛ ላይክ የሚባሉ በጣም ብዙ ድረጎች አሉ። ለነዚህ ድረጎች አሁን ፕሮቶታይፕ ወይም ቀድሞ የተገኘው መድኃኒት ማን ነው ሲባል እንግዲህ ፕሮቶታይፑ ማን ነው? ፕሮፕራኖሎል ነው። ፕሮፕራኖሎል እንግዲህ ኬሚካል ስትራክቸሩ ሞዲፋይ በማድረግ እንግዲህ ሌሎች ድረጎች እንዲገኙ ወይም መንስኤ ወይም ምክንያት ሆነዋል ማለት ነው። ሶስተኛው ስትራክቸራል አክቲቪቲ ሪሌሽንሺፕ ነው። እንግዲህ SAR ወይም ሳር የተባለ አክሮኒም የሚደረግ ነው። ይህ ደግሞ በጣም ለሜዲሲናል ኬሚስትሪ ወሳኝና መያዝና ፎከስ ማድረግ ያለባችሁ ነገር ነው ማለት ነው። ኤቭሪ ሲስተም ስንገባ እንግዲህ እያንዳንዱ መያዝ ይጠበቅባቸዋል። ሳር ወይም ስትራክቸራል አክቲቪቲ ሪሌሽንሺፕ የሚባለው እንግዲህ ቅድም እንዳልኳችሁ እያንዳንዱ ድረግ የራሱ የሆነ ኬሚካል ስትራክቸር አለው። ከዛ ኬሚካል ስትራክቸር እንግዲህ የሆነውን ፓርቱን እንግዲህ ቼንጅ ስናደርግ ወይም ኬሚካል ስትራክቸሩን ቼንጅ ስናደርግ የፋርማኮሎጂካል አክቲቪቲው በአብዛኛው ኦልሞስት ፕሪዶሚናንትሊ ምን ይሆናል? ቼንጅ ያደርጋል። ቼንጅ ማያደርግም ይኖራል። ስለዚህ ቼንጅ ሲያደርግ ለምሳሌ ፋርማኮካይኔቲክስ ወይም ፋርማኮዳይናሚክስ ቼንጅ ሊያደርግ ይችላል። ፎር ኤግዛምፕል ፋርማኮካይኔቲክስ አብዞርፕሽን ሎው ከነበረ ኢንክሪዝ ሊያደርግ ይችላል፣ ወይ ዲክሪዝ ሃይ ከነበረ ዲክሪዝ ሊያደርግ ይችላል። ኤንድ ኦልሶ ፋርማኮዳይናሚክ አክቲቪቲው ቶክሲሲቲው ኢንክሪዝ ሊያደርግ ይችላል፣ ወይም ኢፌክቲቭነሱ ኢንክሪዝ ወይ ዲክሪዝ ሊያደርግ ይችላል። ዜርፎር ስትራክቸራል አክቲቪቲ ሪሌሽንሺፕ የምንለው ከአንድ ድረግ ኬሚካል ስትራክቸር የሆነውን ፓርት ቼንጅ ስናደርግ ምን አይነት ፋርማኮሎጂካል አክቲቪቲ ወይም ለውጥ ይኖራል? ያ ስትራክቸራል አክቲቪቲ ሪሌሽንሺፕ ይባላል። አብዛኞቹ የፋርማሲ ተማሪዎች እንግዲህ ሜዲሲናል ኬሚስትሪ በጣም መጀመሪያ ላይ ይፈሩታል። ነገር ግን በጣም ኢዚ እና ሲምፕል የሆነ ሳይንስ ነው። በጣም ደስ የሚል ሳይንስ ነው። እያንዳንዳችሁ A+ እንደምታመጡት እርግጠኛ ነኝ። በእያንዳንዱ ፓርት መምህራኖች ምን ላይ ፈተና ፎከስ እንደሚያደርጉ የምነግራችሁ ይሆናል። ኢን ጀነራል አባውት ሜዲሲናል ኬሚስትሪ ይህን ካልኳችሁ ይበቃል። እያንዳንዳችሁ ሁላችሁም ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። እንዲሁም ቀጣይ ፓርቱን ሰርቼ በመለቅበት ሰዓት ስለዚህ ወዲያውኑ እንደርሳችሁ ሰብስክራይብ ማድረግ፣ ሰብስክራይብ ያላደረጋችሁ ቻናል ቤተሰብ ሁኑ። ናው ሌት አስ ኮንቲኒው ቱ ቱዴይስ ቪዲዮ